እንዴት ነህ? ምነው አንተን ቤጠራኝ? ባለፈው ያልከኝ ቦታ የት ነው ያለው? በእናትህ ባለፈው እንደ ኳሊቲ ያለው ልብስ ምናምን የማይቀደድ ፀሐይ ያልመጣው ምናምን ስትል ኤግዛም ኮሌክሽን? አዎ እሱ። ኦኬ። እና እዛው ነው ያለን። በቃ እሺ። ይግዛው ኮሌክሽን ቀለቦ የወደደውን መርጠው ይውሰዱ። ሁሉም አምሮበታል። ተራው የእርሳው ነው። ከህፃናት እስከ አዋቂ የተመረጡ ኮሌክሽን እኛ ዘንድ ከመጡ ሁሉ ሙሉ ነው። ካሉበት ቦታ ሆነው ቢዘዙን እናደርስልዎታለን። ቃስ ፊት ለፊት በ0915863328 ይደውሉልን። ይግዛው ኮሌክሽን የእናንተው ምርጫ በሰፊው የቀረበበት ይግዛው ኮሌክሽን። አብቴን ምን ሆነ ነው እንደዚህ? በእናትህ ተወኝ፣ በጣም ጨንቆኛል። ምን ሆነ የጨነቀ? ይቺ ሀና የምትባል ልጅ ውስጤን ነው የረበሸችው። ይኸውልህ አንተ እኮ ዝም ብለህ ነው የምትፈልጋትን ሴት በእጅ ማስገባት ትችላለህ። በቃ ቀላል ነው። እስኪ አንተ ደግሞ የእውነቴን እኮ ነው። ቀጥታ ትሄድና ደረትህን ከፋ አድርገህ በዚህች ምድር በፐርሰንት ከወንዶች ይልቅ የሴቶች ቁጥር ይበልጣል። ነገር ግን እኔ ያንቺን መርጬሻለሁ። ልቤ ቤትሽ ነው፣ ቁልፉ ደግሞ ካንቺ። ግቢና ኑሪበት ስትላት ልቧ ስንጥቅ ነው የሚልልህ። አንተ ደግሞ ይሰንጥቅ የራሱ ጉዳይ። እኔ ኪሩ እንዲህ ያለ ምክር ለማንም መክሬ አላውቅም። አንተም ስለምታሳዝነኝ ነው። ሂድ፣ የራሱ ጉዳይ። አማንና እኔ አብረን እየሄድን አንድ እብድ አስደንግጦኝ እንዴት እንደጮህ። ምን አይነት እብድ? እኔ እንጃ። ፊቱን ብታዩ እንዳለ ክሰል ተለቅልቆታል። ምንም ሰው አይመስልም። እብድ ብለሽ ሰው አይመስልም ትያለሽ? እና ሰው አይደለም፣ እብድ እኮ ነው። ሰውነቱ እኮ የሰው ነው፣ አስተሳሰቡም የሰው ነው፣ ንግግሩም እንደ ሰው ነው እኮ። እንደ ሰው የምትያት ተስማምተኛለች። ወይ አንቺ ደግሞ ትንሽ ነገር ካገኘሽ ያንቺ ይገርማል ሰውና እብድ ለመለየት። ወይ አንቺ ልጅ። አንተ ምናት እንደ ባካዩን እንዴት ባይ ፋሲት እርግጠኛ እኮ እንዴት እንደምታምር። እሺ ስሟ ማን ነው? አላውቃትም። ታውቂያታለሁ ምናምን አላልከኝም? ባክሽ ቀልድ ነው። አብሬ ተከትያት የነደራ ሰፈር መሆኑ ሳቅ ለመልሽ እርግብ ሰፈር መግባት ሳያንስ ጭራሽ ደረጀ ሰፈር ፍቅር እኮ ዞር በል እባክህ። ምን አይነት ፍቅር ነው? ባንከ ፍቅር አጋጣሚ። ኧረ በእናትህ ይሄን ፍልስፍና እንተውና ከዚህ ሰፈር እንውጣ። ምንም ብትለኝ አልተዋትም፣ ባላገኛትም አልተዋትም። አንተ ጋር ማጣቃትን ልጅ ታገኛለህ ብዬ ነው መሞት አለብኝ እንዴ? እባክህ ምንም አትል። አንተ በምን ታውቃለህ? ማንም እንደሌለ አረጋግጫለሁ። ሃና በእናትሽ በፍቅር አናግሪው እባክሽ። ልቀቂኝ። ምንም አልለውም። ሀብታሙ ምን አይነት ሰው ነህ? እሺ ምንድን ነው? በኔ ብቻ አትጀምር። ታውቃለሁ። አየህ ግን አልፈልግም ማለትም በእኔ አልተጀመረም አይደል?
ልክ ነሽ። ስለዚህ ተወኛ። አልችልም፣ በቃ አልችልም። አይዞሽ ቻለው። ይሄውልህ ሀብቴ፣ እኔ ልወድህ አልችልም። ፍቅር ደግሞ በግድ አይባልም። እኔ ለእንደዚህ አይነት ነገር ጊዜ መስጠት አልፈልግም። ገባህ? ቆይ ሰው አይደለሽም? ነኝ እንጂ። እና ለምን ለፍቅር ጊዜ የለሽም? እኔ አንተን ላፈቅርህ አልችልም። ምን ይጎለኛል? ቁልጭ ተመልከት፣ መጣች ልክ። እስኪ ዝም በላ። ሂዳ አናግራት፣ ሂዳ አናግራት። አደብረም እንደ አንተ የወንክ ፈሪ ነገር ነክ ብናት። ኧረ እባክህ ሂድና እስኪ አንተ ሞክር። በቀኝ እጇ ነበር የቃላት እስቲ የምታሳርፍብሽ። እማ እኔን እሷ እና ይኸውልህ ሴት ልጅ ምን ያክል ጀግና ብትሆን በጉልበት ከወንድ ልጅ አትበልጥምሽ። እስኪ ዝም በላን። እንዲሁም በጣም ጀግና ናቸው እሺ ሴቶች። ለዛ ነው አደርሰሽ የተመለሽ። ቆይ ምን ሊለን ነበር? ምን አውቄለት? አይገርምሽም? በተገናኘ ቁጥር እኮ ሳያፈጡብን አንተላለፍም። እኔማ እንጠይቃቸው ነኝ። ታያቸው እባክሽ፣ የወንዶች ባህሪ ነው። ለማንኛውም እንቀሳቀስ። አየህ ፍጠሪ እኔ አላገባም። ይሁን አንተ ካልክ ይሁን። ከማን ልበልሽ? ከምትንከባከቢ ነው። አንቺ ደግሞ አንቺ እኮ ለእኔ ጥሩ ጓደኛዬ ነው። በዛ ምን ያበዛሁት? በቃ እንክብካቤሽ
ወይ መስለኝ ከልክ በላይ ነው። እንደ አባት እንዳትነው ትይዛ ብቻ አንቺ ነገር አሳሳለ ወይ አንቺ ልጅ እውነቱ ግን ሀና በጣም ታናድዳለች። ለምን አታያትም እንዴ ሀብቴን የመሰለ ልጅ የምታደርገው? ምን አደረገች? የሱ ነው እንጂ የሚገርመው ሀኒን የመሰለች ቆንጅዬ ልጅ አፉን ከፍቶ አፈቅርሻለሁ ሲላል እሱስ ምን ይጎድለዋል? እኔ ይጎድለዋል አይጎድለውም አላልኩም፣ ግን ለሱ የምትሆነውን ሴት ማየት ነበረበት። አንዳንዴ ዝም ብዬ ስመለከትሽ ከሀና ጋር ወዳጅነት የፈጠርሽ ይመስለኛል። እኔ ከሀና ጋር አታስቢው። አይ ጥብቅና ቆምሽላት ብዬ ነው። አንቺን ላናድሽ ነበረ ግን አልተሳካልኝም። ምን ያናድደኛል? ሀብቴ እንደሆነ ምንም አይወጣለት ቆንጆ ነው። ደግሞ ውበት እንደተመልካቹ ነው። አንቺ ሀብቴ ለሀና ይገባትም ካልሽ ሞትሽ፣ እንደኔ ደግሞ ሀና ለሀብቴ አትገባውም እላለሁ። ምክንያቱም ሀብቴ ጋር እውነት አለ፣ ሀና ጋር ግን ፍርሃትና ውሸት። ከሀብቴ ጋር ጓደኝነት በመሰረት ሰው ነው ይለኛል የሚል ፍርሃት። አንድ ቀን ሀብቴ ጋር በውቦች ከተማ ቻግኒ ላይ ለህሙማን ፈውስ እየሆነ እጅግ በዘመኑ የሕክምና ማሽኖቻችን በመታገዝ የረጅም ዓመታት ልምድን ባካበቱ የሕክምና ዶክተሮች አገልግሎቱን በመስጠት ላይ እንገኛለን። አግማስ የውስጥ ደዌ ስፔሻሊቲ ክሊኒክ የምንሰጣቸው የሕክምና አገልግሎቶች የውስጥ ደዌ ሕክምና፣ የሕፃናት ሕክምና፣ መለስተኛ ቀዶ ሕክምና፣ የአጥንትና መገጣጠሚያ ሕክምና፣ የቆዳና የአባላዘር፣ የባክቴሪያ፣ የወባ ምርመራ፣ የደም ውስጥ ንጥረ ነገር ምርመራ፣ ጠቅላላ የሆርሞን ምርመራ፣ ጠቅላላ የአልትራሳውንድ ምርመራ በራዲዮሎጂስት ሐኪሞች፣ ኢሲጂ ምርመራ፣ የልብ አልትራሳውንድ ምርመራ፣ የጨንጓራ ምርመራና ሕክምና፣ የጥርስ ሕክምና። አግማስ የውስጥ ደዌ ስፔሻሊቲ ክሊኒክ በቻግኒ ከተማ። ልብ ይበሉ፣ በክሊኒካችን በስፔሻሊስት ሐኪሞች አዳርም እየሰሩ ለህሙማን ደረጃውን በጠበቀ መልኩ የ24 ሰዓት አገልግሎት በመስጠት ላይ እንገኛለን። ለበለጠ መረጃ በስልክ ቁጥራችን በ0910 193193 ወይንም ደግሞ በ0911 733016 ላይ ይደውሉልን። አግማስ የውስጥ ደዌ ስፔሻሊቲ ክሊኒክ በቻግኒ ከተማ። አንቺ ግን በጣም ገርመሽ። እንዴት? አይ በጣም ተከታተልሻቸው። ባንክ ተከታትየዋለ ነው፣ አጋጣሚ ነው። ታፈቀረችው ያስደበቀት እኔ ፈርታ ነው እንጂ እኛ ሴቶች ከእውነታው ይልቅ ዝና፣ መደነቅ፣ መሞገስ እንወዳለን። ሀና ደግሞ ምናልባት ከሀብቴ ጋር ብትሆን የሚያሳፍራት ነገር ይኖራል።
ሜሪ ምን ሆነሻል? ምን ሆንኩ? አንቺ እየሆንሽ ያለሽው ላንቺ ያልታወቀሽም? ምን ይሆንኩ ነው? ፈዘሻል እኮ። ኧረ አልፈዘዝኩም። ሜሪ እኔ እኮ ወንድምሽ ነኝ። እና ማን አይደለህም ማለት? ማንም ያለኝ የለም፣ ግን አሳድጌሻለሁ። ስለዚህ እህቴ ስትከፋ ስትደሰት ማወቅ አያቅተኝም። ደራ ብዙ ነገሮች ያሳስቡኛል። ምን ነገር ያሳስብሻል? ያንተ ሁኔታ የመጀመሪያ ነው። ደግሞ የኔ ሁኔታ ምንድን ነው? እየሆንክ ያለውን ነገር ግን አታውቀውም። ታውቀዋለህ። አንተ ስትናደድ እኔ በጣም ፈራለሁ። ቆይ ለምን ይሄን ነገር አትሆን? አንተ አንድ ነገር ከሆነ ለእኛስ እዚህ ማን አለ? በቃ ተው ሜሪ። እኔ ምንም አልሆንም፣ ደግሞ ሁሉ ነገር ትቻለሁ። ነገር ግን እነሱ ፈጽሞ ሊተውኝ አልቻሉም። አታያቸውም? እኔን ትተው ጓደኞችን ሲያገኟቸው ምን እንደሚያደርጉ። ቆይ ለምን ተነጋግራችሁ አትፈቱትም? እነሱ ጋር ተነጋግረን የምንፈተው ምንም ነገር የለም። ምክንያቱም ተግባራቸው ቆሻሻ ስለሆነ። የፈለገ ተግባራቸው ቆሻሻ ቢሆን እነሱን የሚቀጣ ህግ አለ አይደል? ታይማ አንቺ ማታውቂ ብዙ ነገር አለ። ይልቁንስ ሌላ የሚያስጨንቅሽ ነገር ምንድን ነው? አንድ ደወለች።